ሰዎች ማህበረ ቅዱሳን ጋር ነው ያለሁት። ማህበረ ቅዱሳን ህንፃ ጋር ነው ያለሁት 4 ኪሎ ከቅድስተ ማርያም ጀርባ ማለት ነው። እንግዲህ ያው ራምፕ ሰርተዋል። እችኛዋን ለመገምገም ያህል ነው። ጎንና ጎኑ ላይ መያዣ የለውም። ጥሩ ነው ራምፑ። ርቀቱን የምናይ ነው የሚሆነው። ያው ሴራሚክ ነው። ሴራሚክ ቢሆን ቆንጆ ነበር፣ እንደ አንሸራት ማለት ነው። በተለይ ዝናብ ወቅት ላይ እና ፀሐይ ሲመታው ያንሸራታል። በጣም የሚገርመው ነገር ደግሞ ይሄ ማህበረ ቅዱሳን ህንፃ ላይ ብቻ አይደለም፣ አብዛኛው ህንፃ ላይ የምታዘበው ነገር የራምፕ መወጣጫ ቦታ ላይ ፓርክ ይደረግበታል፣ ፓርኪንግ ይደረግበታል። እንግዲህ ዊልቸር ተጠቃሚ ቢመጣ 4 ጎማ ያለው ዊልቸር ተጠቃሚ ማለት ሰፊ ነው ስፔሱ አይደለ ማለት ስፔስ ይፈልጋል። ስለዚህ ቢመጣው ቤት በኩል ነው የሚመጣው፣ በጣም ጠባብ ነች፣ ፓርክ ተደርጎበታል። ስለዚህ ጥበቃዎች እንግዲህ የህንፃዎች ባካችሁ ብታስቡበት ብዬ አስባ። ይሄ ለማህበረ ቅዱሳን ህንፃ ላይ ብቻ አይደለም ብዙ ህንፃዎች ላይ የምንታዘበው ነገር ነው። ራምፑ ግልጋሎት እንደማይሰጥና ምንም ዝም ብሎ እንደተገነባ አይነት ነገር ይመስል፣ እዚህ ጋር ደግሞ ብረት አለ። ይሄ ብረት ማለት ያው ብዙ ጊዜ ፓርክ እንዳይደረግ መኪኖችን የሚከለከልበት ቦታ ነው። ስለዚህ ይሄኛውን ማስቀመጫ ያደረጉት የሱ ጋር ላይ ነው። ይሄኛውን የዊልቸር መወጣጫ ራምፕ ቦታ ላይ ነው ማለት ነው። ያሳዝናል ብቻ። እሺ እንዳልኳችሁ ጎንና ጎን ላይ መሬት እንትን ብረት መያዣ ስለሌለው ነው እንጂ ጥሩ ነው፣ ጥሩ ነው፣ የሚያስመሰግን ነው። እንደገና ሌላ ቢታይ ጥሩ ነው ብዬ የማስበው አሳያቸው ባክህን። አትክልት መትከያ ያስቀምጠውበታል። ለዊልቸር ቢመጣ አትክልት ማስቀመጫ ይዘውበታል ማለት ነው። ፓርክ አለው። እንደገና የብረት አለ ተደነቀረ። ሲቀጥል አትክልት አለ። ስለዚህ ሁሉ ነገር ሆኖ ቢኖርም ቦታው ቢኖርም መወጣጫው ቦታ ቢኖርም ግን ደግሞ ለአካል ጉዳተኞች ምቹ አልሆነም ማለት ነው። ቢመጡ ገና ፓርኪንግ እንትን ባለመኪናው ተጠርቶ አበባው ተነስቶ ይሄ ብረቱ ተነስቶ ይሁሉ ጣጣ ሲመጣ ነው ማለት ነው አገልግሎት እንደሚሰጥ የሚታወቀው። ያ ከሚሆን ከተሰራ አይቀር በአግባቡ በጥንቃቄ እንዲሰጥ አገልግሎት ቢሰራ ቆንጆ ነው እንላለን። ስለዚህ አስተያየታችን የዛሬው ይህን ይመስላል። 4 ኪሎ የማህበረ ቅዱሳን ህንፃ ላደረጋችሁ ነገር በጣም ደስተኛ ነን። ግን ደግሞ ባካችሁን ለጥበቆችን በደንብ ኦሪየንቴሽን ብትሰጧቸው ወይም ደግሞ ይህን ነገር የምታስተባብሩ ሰዎች የህንፃው አስተዳደር የአካል ጉዳተኞች መወጣጫው ራምፑ የተሰራው ራምፑ በትክክል አገልግሎት እንዲሰጥ ነፃ እንዲሆን ብታደርጉልን ጥሩ ነው ላለው። ይህንን ቪዲዮ ለሁሉም ሰው እንዲደርስ ኮፒ ሊንክ፣ ሼር እና ሪፖስት እያደረጋችሁ እንዲሁም ደግሞ ሌሎች መጎብኘት አለባቸው ብላችሁ የምትሉን ህንፃዎች ካሉ የሜሴጅ ላይ ጻፉልን፣ አስቀምጡልን። ሂደን የምንገመግም ነው የሚሆነው። ለዛሬ ይህንን ይመስላል። ሌላ ቪዲዮ ላይ እስከምንገናኝ ቻው ቻው።